Aló, አሮ አቤት። እንዴት ነው? አማን ነው እግዚአብሔር ይመስገን ሰላም ነው። አለው። እንዴት ናችሁ? ደህና ነን፣ እግዚአብሔር ይመስገን። ሰላም ሰራዊት፣ ሰላም ድካም። ሰላም ደህና ነን፣ እግዚአብሔር ይመስገን። ሻምበል አለም በርኬላ እየሰራ ነው አሉን። ምን በኮሩ ደረሰ ነው የሚሰራ ነው የሚለው ነው ምን እሱ ክፍለ ጦር ነው እንዴ ብቻውን የሚሰራ ደብዳቤ ህጋዊ አሎ አሎ ሄሎ ሄሎ፣ ይሰማል? እ እዚህ በፊት የድጋፍ ደብዳቤ ጠይቆ ነበር ለጉና ክፍለ ጦርም በልዩነት በክፍለ ጦሩ ለኛም ማለት ነው። እና ሲጠይቅ ልጆችን ከመትባል የጫማ የመማሪያ የደብተር የስክሪፕቶ ለሚስቴ ልብስ የምናምን እያለ አስቀመጠ ደብዳቤው ላይ። ተቋማዊ ግምገማ ስናስቀምጥ ልክ እንዳልሆነ እንደውም ተችተን ግብረ መልስም ሳይሰጠው ባለንበት ስራዎችን እየከወንን ቆየን። እሱ ብሎ እንደምታውቀው ፋይናንስ እሱ የሚቸግረው አይመስለኝም። አጠቃላይ የደብረ ታቦር ባለሀብት ምን ደረጃ ላይ እንዳለን እናንተ እናውቀዋለን። ደብረ ታቦርን ጠንቅቀን በሌሎች በኮንትሮባንዲስቶች ምን አይነት ትርፍ እንዳሉና እንዴት እንደማይቸግረው እናውቃለን። ስቲል ነው። አሁን ደግሞ ይባስ ብሎ ፌደራል መስመር ላይ ወጥቶ ክፍለ ጦር የአማራን ህዝብ ምዕራብ ይባል እዝን ምዕራብ ይባል ወርዶ ቀበሌ ላይ ንምገኝ ብሎ አጃቢ ይዞ እንግዲህ የኮር ደረሰ የተቀምጦ ነው የሚሰራው። ምናልባት አንዳንድ ክፍለ ጦሮችስ የገንዘብ ፍላጎት ቢኖር ለሰራዊት ነው፣ ለተቋም ነው፣ ለትጥቅ ነው፣ አጠቃላይ ለሌላም ነገር ነው። እዚህ ስቴዲየንሳንም ወስደን እንደምሳሌ እሱም የሚያወራ እሱን ነው ዝንወስድ ማለት ነው። እሱን ለማስተካከል በምንሞክርበት ጊዜ ሌሎች ቀዳዳዎችም አሁን እየሰፉ ነው። በተለያዩ ክፍለ ጦሮችም በነበልባሉም በጣናም ትናንትም በእናንተም እንዲህ አይነት ስራዎች በእርግጥ ተሰርተዋል። አሁን ደግሞ ይባስ ብሎ ለማፍረስ ክፍለ ጦር በሚመስል መልኩ እየሰራ ነው ያለ። ስለዚህ አንደኛ እናንተም ጋር የተናበበ በሚመስል መልኩ ትርፋማ እንደሆነ አድርጎ ነው ፖለቲካ የሚነዘው። ተወርዋሪ ክፍለ ጦር እንይዣለሁ እያለ ይነግዳል። ይሄ ደግሞ ሊሆን አይገባም። የተቋም ሰራዊቶች የተቋም መሪዎች እንጂ የግለሰቦች አይደለንም። እንደሚታወቀው ግለሰቦች ልናነግስ ገንዘብ ልናካብት አይደለም። እሱም እንደ ጥላ እንደ መሸሸጊያ መቁጠሩም ትክክል አይደለም። ሌሎች ክፍለ ጦሮች ጋር ሌሎች ሰራዊቶች ጋር ተቀናጅቶ ተናቦ ተበውዞ የሚታገል ሰራዊት እንጂ ነገም እዙ ማንም ይምረው ማንም እንደ ኮር በሁለት እግራችን ቁመን ምንም አይነት ልዩነት ሳይመጣ አስተካክለን ለድርጅቱ እና ለአማራ ህዝብ የምናስረክብበትን ሁኔታ መፍጠር እንጂ አንድን ሰው በዚህ መንገድ እንትን ብሎ መቀጠሉን ትክክል ስላልሆነ እሱም በትርፋማነት ይሄን ስለሆነ እያየው ያለ በአስቸኳይ እናንተም ቀጠሮውን አስከብሩ ከደብረ ታቦር እስከ ወረታ ያለውን ከነበልባሉ ጋር ሆናችሁ ሰውዬው ይውጣ፣ እንደውም ይታሰር። በቃ የኛ ትዕዛዝ አሁን ለክፍለ ጦሩ ነው። ሰውዬው ይታሰር። አይቻልም ምናምን ብሎ አፈሙዝ የሚያዞር ሰራዊት ላይ ጫና የሚያሳድር ከሆነ የትኛውን ኃይል መታገስ አንችልም፣ መመታት ነው ያለው አማራጭ ማለት ነው። በቃ እኛም ነገ ተንቀሳቅሰን ምንሰራው ነው ቀጠናውን ልናስከብር እንዴት ልናስከብር ስንሄድ አፈሙዝ ይዘን ነው የምንሄደው። ከጠበቀን እውነትም ወንድ ነው በዚህ ሁኔታ ማለት ነው። ከዛዎች